Hi guys, good morning. እንዴት ናችሁ? ዛሬ vlog ልሰራላችሁ ነው ለመጀመሪያ ጊዜ ማለት ነው። ከተሳትኩኝ ምናምን ሙድ እንዳትይዙብኝ። ዛሬ የፈረንጆች ኒው ይርስ ኢቭ ነው። አብረን እንውላለን፣ እናመሻለን። እናቴም አለች። so let's go. እዚህ ጋር ደግሞ ቪውን ላሳያችሁ እንዴት እንደሚያምር። በዛ ላይ ደግሞ ወይዘሩ ቆንጆ ወይዘር ነው አሁን ያለንበት ሰዓት ዱባይ። ከዛ ይሄን ይመስላል። ከዛ እዚህ ጋር ተጣጣብ ነው። ማዘር ተኝታለች። ከአንድ ቀን በፊት ነው ከአሜሪካ የመጣችውና ሰዓቱ ተምታቶባታል። አርፍዳን የተነሳ ነው። እኔ እዚህ ጋር ጨረስኩኝ። ከዛ ማዘርንም ቀስቅሻት ቁርስ ልንበላ ወደ ታች ወረድን። እዛ ሆቴላችን ላይ ማለት ነው። እዚህ ጋር ደግሞ የቀረጸችኝ ነው ማዘር። ከዛ ቁርስ እየበላን ነው እዚህ ጋር። ከዛ እዚህ ጋር ደግሞ ምን ላውራ ምናምን ለቪዲዮ እያልኳት ነው። ማውራው ነገር ጠፍቶብኝ ማለት ነው። ከዛ ቁርስ በላና ወጣን። እኔ አንድ ቦታ መሄድበት ነበረ፣ ወጣሁኝ። ከዛ ተመልሼ ስመጣ ኦልሞስት 11 ሰዓት ምናምን ሆኗል። ቆይቼ ነው የመጣሁት። እዚህ ጋር የማዘርን ጸጉር እያስተካከልኩ ነው፣ እየሰራሁላት ነው። አሳመምሽኝ ምናምን ትላለች። በቃ ድሮ ልጅ እያለች ማሳመምሽን እየተበቀለሽኝ ነው ምናምን ጨመደድሽኝ ምናምን እያለች እዚህ ጋር በጣም ደስ የሚል ጊዜ ነበረን። ኳሊቲ ታይም አሳለፍን። ብቻ ደስ ይላል። ባይ ዘ ዌይ ይሄ ጸጉሯ ነው። እሺ ጸጉር የሌለኝ የሚመስላችሁ ሰዎች ማለት ነው፣ በዘራችን በጣም ቆንጆ ጸጉር ነው ያለን። እኔ ቀልጄበት ነው እንጂ። ከዛ እዚህ ጋርም አልጨረስንም ገና። አክቹሊ ቆራርጫው ነው እንጂ ኦልሞስት 40 ደቂቃ ምናምን ፈጅቶብኛል ጸጉሯን ለማስያዝ። በጣም ብዙ ነው። ከዛ ደግሞ ረዘም ያለ ነው። ከዛ ብቻ ኤኒዌይ እንደሚሆን አድርጌ ሰራ። እዚህ ጋር ቆረጥኩት የፊቷን። ተነጫንጫ ነበረ መጀመሪያ ላይ። ከዛ ግን ወደደችው። ፋይናል ሉኩ ይሄን ይመስላል። ከዛ ወደ ራሴ ገባው። ሜካፔን ሰራሁኝ ምናምን። ሜካፔን ሰራ ላሳያችሁ ነበረ። ኦ ማይ ጋድ በጣም ረጅም ነው የሚሆነው ብዬ ተውኩት። ከዛ እዚህ ጋር ጸጉሬን እያስተካከልኩ ነው። የፊቱ መሀል ለመሀል ይሻላል፣ ወደ ጎን ይሻላል እያልኩ ነበረ። በመሀል ለመሀል ወሰንኩኝ። ከዛ እዚህ ጋር ቀሚስ ያለች ከገዛሁት ጀምሮ አልከፈትኩትም ነበረ። ለኒው ይርስ ኢቭ ብዬ ነበረ የገዛሁት። ከዛ ለበስኩት። ይሄን ይመስላል። እኔ በጣም ነው የወደድኩት። ጸጉሬ፣ ሜካፔ፣ ቀሚሴን በጣም ነው የወደድኩት። እዚህ ጋር ደግሞ ከላይ እስከታች ለምን አውትፊት ቼክ ነገር አናሳይም እያለ ነው። ከዛ ይሄን ይመስላል። ከዛ ወደ ፕሮግራሙ ቦታ ሄድን። እዚህ ጋር ካልብ ነው ገና ነበረ። በጊዜ ነው የሄድነው። 3 ሰዓት አካባቢ ምናምን ነበር የደረስነው። ከዛ እዚህ ጋር ደግሞ ቺርስ እያልን ነው። እራት በልተን ምናምን ሻምፔን እየጠጣን ነው። እዚህ ጋር እየደነስኩ ነው። ከዛ ካውንዳውን ተጀመረ። ከዛ ሃፒ ኒው ይር አለን ማለት ነው። ይህን ይመስላል የኒው ይርስ ኢቭ ቭሎጌ። ሃይ ጋይስ ጉድ ሞርኒንግ፣ እንዴት ናችሁ? ዛሬ ቭሎግ ልሰራላችሁ ነው ለመጀመሪያ ጊዜ ማለት ነው። ከተሳትኩኝ ምናምን ሙድ እንዳትይዙብኝ። ዛሬ የፈረንጆች ኒው ይርስ ኢቭ ነው። አብረን እንውላለን፣ እናመሻለን። እናቴም አለች። so let's go. እዚህ ጋር ደግሞ ቪውን ላሳያችሁ እንዴት እንደሚያምር። በዛ ላይ ደግሞ ወይዘሩ ቆንጆ ወይዘር ነው አሁን ያለንበት ሰዓት ዱባይ። ከዛ ይሄን ይመስላል። ከዛ እዚህ ጋር ተጣጣብ ነው። ማዘር ተኝታለች። ከአንድ ቀን በፊት ነው ከአሜሪካ የመጣችውና ሰዓቱ ተምታቶባታል። አርፍዳን የተነሳ ነው። እኔ እዚህ ጋር ጨረስኩኝ። ከዛ ማዘርንም ቀስቅሻት ቁርስ ልንበላ ወደ ታች ወረድን። እዛ ሆቴላችን ላይ ማለት ነው።
እዚህ ጋር ደግሞ የቀረጸችኝ ነው ማዘር። ከዛ ቁርስ እየበላን ነው እዚህ ጋር። ከዛ እዚህ ጋር ደግሞ ምን ላውራ ምናምን ለቪዲዮ እያልኳት ነው። ማውራው ነገር ጠፍቶብኝ ማለት ነው። ከዛ ቁርስ በላና ወጣን። እኔ አንድ ቦታ መሄድበት ነበረ ወጣሁኝ። ከዛ ተመልሼ ስመጣ ኦልሞስት 11 ሰዓት ምናምን ሆኗል። ቆይቼ ነው የመጣሁት። እዚህ ጋር የማዘርን ጸጉር እያስተካከልኩ ነው፣ እየሰራሁላት ነው። አሳመምሽኝ ምናምን ትላለች። በቃ ድሮ ልጅ እያለች ማሳመምሽን እየተበቀለሽኝ ነው ምናምን ጨመደድሽኝ ምናምን እያለች እዚህ ጋር በጣም ደስ የሚል ጊዜ ነበረን። ኳሊቲ ታይም ማሳለፍን ብቻ ደስ ይላል። ባይ ዘ ዌይ ይሄ ጸጉሯ ነው። እሺ ጸጉር የሌለኝ የሚመስላችሁ ሰዎች ማለት ነው። በዘራችን በጣም ቆንጆ ጸጉር ነው ያለን። እኔ ቀልጄበት ነው እንጂ። ከዛ እዚህ ጋርም አልጨረስንም ገና። አክቹሊ ቆራርጫው ነው እንጂ ኦልሞስት 40 ደቂቃ ምናምን ፈጅቶብኛል ጸጉሯን ለማስያዝ። በጣም ብዙ ነው። ከዛ ደግሞ ረዘም ያለ ነው። ከዛ ብቻ ኤኒዌይ እንደሚሆን አድርጌ ሰራ። እዚህ ጋር ቆረጥኩት የፊቷን። ተነጫንጫ ነበረ መጀመሪያ ላይ። ከዛ ግን ወደደችው። ፋይናል ሉኩ ይሄን ይመስላል። ከዛ ወደ ራሴ ገባው። ሜካፔን ሰራሁኝ ምናምን። ሜካፔን ሰራ ላሳያችሁ ነበረ። ኦ ማይ ጋድ በጣም ረጅም ነው የሚሆነው ብዬ ተውኩት። ከዛ እዚህ ጋር ጸጉሬን እያስተካከልኩ ነው። የፊቱ መሀል ለመሀል ይሻላል ወደ ጎን ይሻላል እያልኩ ነበረ። በመሀል ለመሀል ወሰንኩኝ። ከዛ እዚህ ጋር ቀሚስ ያለች ከገዛሁት ጀምሮ አልከፈትኩትም ነበረ። ለኒው ይርስ ኢቭ ብዬ ነበረ የገዛሁት። ከዛ ለበስኩት። ይሄን ይመስላል። ያ እኔ በጣም ነው የወደድኩት። ጸጉሬ፣ ሜካፔ፣ ቀሚሴን በጣም ነው የወደድኩት። እዚህ ጋር ደግሞ ከላይ እስከታች ለምን አውትፊት ቼክ ነገር አናሳይም እያለ ነው። ከዛ ይሄን ይመስላል። ከዛ ወደ ፕሮግራሙ ቦታ ሄድን። እዚህ ጋር ካልብ ነው ገና ነበረ። በጊዜ ነው የሄድነው። 3 ሰዓት አካባቢ ምናምን ነበር የደረስነው። ከዛ እዚህ ጋር ደግሞ ቺርስ እያልን ነው። እራት በልተን ምናምን ሻምፔን እየጠጣን ነው። እዚህ ጋር እየደነስኩ ነው። ከዛ ካውንዳውን ተጀመረ። ከዛ ሃፒ ኒው ይር አለን ማለት ነው። ይህን ይመስላል የኒው ይርስ ኢቭ ቭሎጌ። Cheers, guys.